ምን ደላላ ልትሆኝልኝ ነው? በቃ ይኸው አብሽሪ አብሽሪ። እንዴ ትኬት ተዘጋጅቶልሻል። ብቻ አንቺ ሻንጣሽን ብቻ ያዢ፣ ሌላ ነገር አያስፈልግም። ሌላ ትርፍ ነው። ቶሎ በይ ቶሎ በይ። ሻንጣ እንዲጎትት ሰው ትፈልጊያለሽ? አይ ተይ እንጂ እንዴ ፕሌኑ ራሱ አይቀበልም እንጂ ባዶ እጅ የመጣ ሰውማ አያስተናግድም። ቢያንስ እንኳን የተወሰነ ነገር ያስፈልጋል። ስለዚህ የተወሰነ ነገር ያዥና እንዴ ወይ ፍርድ አለውዬ። እንዴት ነህ? እንኳን አደረሰ ወንድም አለም። ኧረ እባክህ ማክስን አውልቅ ይለኛል። ለምን ደግሞ አውልቀው? ስራ ላይ ነኝ። አንተ ማስክን አውልቅ ይለኛል። እንደዚሁን አሪፍ ነው። ተቃጠልኩልሽ እህቴ፣ የእውነት ተቃጠልኩልሽ። ሞቀኝ፣ ቀለጡ እንደ በረዶ። ኧረ ተው እንጂ ተው እንጂ ፍርድ አለ ብዬ ተው። አሁን ይሄ ጥሩ ነው። እኔ አሁን ማስኬን አውልቄ ብመጣ ላንተ ጥሩ ነው? ተው እንጂ ወይ መድኃኒዓለም ሰው ቼክ እያደረኩ ነው። መኪናው ወጥቷል አልወጣም እያልኩኝ አታወልቅም፣ የእውነት አታወልቅም፣ አታወልቅም። ወይ መድኃኒዓለም እኔ አላወልቅም ዛሬ። ዛሬ ደግሞ በሚል እንዲህ እንጂ በዓል እንዴት ነው? ለማንኛውም ኧረ አላወልቅም። እህት አለ ምን ሆነሽ ነው? እያየሽ እንዴ የምሰራው ስራ እያየሽ ትቼዋለሁ። አላወልቅም። እንደዚህ በዓል እንዴት ነው? ባይሆን አንተን ልንጠይቅህ ጠይቂው። በዓል እንዴት ቢያንስ ዶሮውን እንኳን ያሳየን እንጂ የበላውን ዶሮ ያው ሴትዮ መጣች። አይገርምሽም ወይ? መድኃኒዓለም ቆይ ላሳይሽ። ሸፈፍ ሸፈፍ እያለች ላሳይሽ። የእውነት ወይ ቦሪና ወይ መድኃኒዓለም ይዋስ አታምጣ ሀገሬን አትልቀቃለ። በእናትህ አለም እኔ ስራዬን ቶሎ ቶሎ ልጨርስ፣ በኋላ እንገናኛለን። ምንም ቁጭ ማረገው ነገር የለበች። ቆሽ እንትኑን ልቀይርና ምንድን ነው የሚባለው? ተጫወቱ እናንተ።